በአጋጣሚ ለዶክመንተሪ ስራ ከጭሮ ከተማ 40 ኪሎ ሜትር የሚርቅ ሲሬ ቃሎ የአንደኛ ደረጃ ትምህርት ቤት ውስጥ ተገኝቻለሁ። ትምህርት ቤቱ እንደምታዩት ይህን ነው የሚመስለው። በጣም ደረጃውን ያልጠበቀ እጅግ ጨለማ ለመማር የማይመች ነው። ተማሪዎች እዚህ ነው እንግዲህ የሚማሩት። ሽንት ቤትም የለው፣ የሚጠጣ ውሃም የለም። እኛ ተማሪዎች ይሄን ውሃ ነው ይጠጡት ማለት ነው። አሁን ረፍት ሲወጡ ይጠጣሉ። ይሄን በጣም ከፍተኛ የውሃ ችግር አለ ማለት ነው። መካከኝ ተቅራት የለማ የለም ውሃ የለም። እዚህ ችግራችን ውሃ ነው። እዚህ መተን ትምህርት ቤት እስከምንገባ ድረስ ውሃ እንጣ። ከዚህ ስንገባ ነው ሩቅ ቦታ ሄደን ውሃ እናመጣ። የሽንት ቤቱን ሁኔታ ላሳያችሁ። በጣም ነው የሚሸተው። ጹም የቆሸሸ ነው። እዚህ ህጻናቶች እንግዲህ የሚጸዳዱት ግዴታ ሲሆንባቸው ይሄ ነው እንግዲህ የትምህርት ሲስተማችን ጋፕ አለ። በእንደዚህ አይነት ኢንቫይሮንመንት ውስጥ ተማሪው እየተማረ ምን እንዴት ያልፋል ብለን የምናወራው ይሄንን ነው እንግዲህ 89 የሚሆኑ ትምህርት ቤቶች ኢትዮጵያ ውስጥ ያሉ ቢሎ ስታንዳርድ ናቸው። በትምህርት ሚኒስቴር በተሰጠው ስታንዳርድ ቢሎ ናቸው፣ ከዛ የወረዱ ናቸው ነው ያለው። እና ስለዚህ ከዚህ በላይ ለሀገራችን ጥያቄ ወይ ለፊውቸራችን ጥያቄ አለ ብዬ አላስብም። ስለዚህ ይሄንን ነገር ለመቅረፍ መነሳት አለብን። ይሄ ቪዲዮ በደንብ ሪሼር ሪፖስት ተደርጎ የሆነ ነገር መለወጥ መቻል አለብን። ካልሆነ ይሄ ኖርማላይዝ ያደረግን ከዛን 2.8 ሚሊዮን ተማሪ ሲወድቅ ሰርፕራይዝድ የምንሆንበት ምክንያት ይኖራል ብዬ አላስብም።